ዙሪያችን ላይ ያሉ ሰዎችን መህሙም ሲሆኑ ሲጨነቁ ውስጣቸው ስብር ብሎ ህይወት ከብዷቸው ስናይ ጠይቀናቸው እናቅ ይሆን? ምን ነው ስብር አልክ? ምን ነው ተከዝክ? ይህ ብቻ ዱንያ ላይ ካለ ነገር ሁሉ ሊበልጥባቸው ይችላል። ይህን የሚላቸው አጣው ሊሆን ይችላል። ለኔ የሚያስብ የለም ብለው ያሰቡ ሊሆን ይችላል። ስለዚህ በዙሪያችን ያሉ ሰዎች በተለያየ መንገድ የምናገኛቸው ሰዎች የህይወት ክብደት ሰብሯቸው ውስጣቸውን ሐዘን ውስጥ ስናያቸው ማሊ አራከ ሙንከሲራን ምን ነው ስብር አልክ? አብሽር አይዞህ አለሁልህ አብሽር ይህም ያልፋል ልንላቸው ደረታቸውን ቸብ ቸብ አድርገን ልናበረታቸው የግድ ይለናል። ነቢዩ ዓለይሂ ሰላቱ ወሰላም በእርግጥም ደይኑን ከፍለውለታል። እዚህ ሐዲስ ላይ በቀጥታ ባይጠቀስም ለምን ነቢያችን ሰለላሁ ዐለይሂ ወሰለም መን ተረከ ማለን ፈሊወረተቲሂ አንድ ሰው ገንዘብ ከተወ የተወው ገንዘብ ለወራሾቹ ነው። ነገር ግን አንድ ሰው ደይን ከተወ በእኛ ላይ ነው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ደይን ይከፍሉ ነበር። የሰሓቦቻቸውን ደይን ይመልሱ ነበር፣ ይከፍሉ ነበር። ወራሽ ደግሞ ያለው ንብረት ጥለው በሚሄዱበት ጊዜ ደግሞ ለወራሾቻቸው ይሆን ነበር። ሆስፒታል ልንጠይቅ ሄደን ምናልባትም የጠየቅነው ሰው ከቀናት በኋላ ወደ አኺራ ሄዶ የምናቃቸው ቤተሰቦች የሚወዱትን ወላጃቸውን ወንድማቸውን ደጋፊያቸውን በማጣት ልባቸው ተሰብሮ ባለበት ሰዓት ደይን ደግሞ እንዳይሰብራቸው ደይን ያለባቸው መሆኑን አውቀን ደይናቸውን መዝጋት ችለናል። አብሽሩ አይዟችሁ ምን ነው ተከዝክ አይዞህ ወንድሜ አፈላ ኡበሽሩክ አበስራለሁ አይዞህ መልካም ነገር ይመጣል ኸይር ነገር ያጋጥመሃል አይዞህ ብለን ከልባችን የእነርሱ ደጋፊ ሆነን እየቆምን ነው። ይሄ ህይወት መርሃችን መሆን ይኖርበታል። ሰዎች ምንም ያክል ደረጃ ላይ ቢደርሱ ተመልከቱ፣ አባቱ ሸሂድ እንደሆነ ያውቃል፣ የሸሃዳዎችንም ደረጃ ይረዳል። ነገር ግን የህይወት ከባድነት ሰውን ሊያስተክዝ ሊያሳዝን ይችላል። ሰውነት ደካማነት ነው። ከጎን ሰው ይፈልጋል፣ ሰው ይፈልጋል። ብቻውን ሆኖ የማይሸከማቸው ብዙ ጉዳዮች ይኖራሉና እስኪ በዙሪያችን አሰስ እናድርግ። እኛም ስብራት ሲደርስብን አላህ ሱብሓነሁ ወተዓላ አይዞህ ምን ነው ተሰበርክ የሚል ሰው ይልክልናል። እኛ ለሰዎች ስንሆን አላህ ለእኛም ሰው ያደርግልናል። ሁሌም ሰዎችን ጠንካራ ብቻ እንደሆኑ አናስብ። በተለይ እውቀት አላቸው ሲባል ገንዘብ አላቸው ሲባል ወይም የሆነ ትልቅ ማህበራዊ ስታተስ ላይ ናቸው ሲባል በሁሉም ነገር ጠንካራ የሆኑ ይመስለናል። ሰው ግን የራሱ ድክመት አለው። ያችን ድክመቱን አይዞህ የሚለው ይፈልጋል። እርስ በርስ እንደጋገፍ፣ ስብራታችን እንጠያየቅ። አብሽር አፈላ ኡበሽሩክ ላብስርህ ወይ እንዳሉት ነቢዩ ሰለላሁ ዐለይሂ ወሰለም ያን የተተከዘ ያን የተሰበረ ልብ የምንጠግንበት መልካም ንግግር ሁሌም አይለየን ለማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ሰው በጣም የሚያስቆጣ ነገር ተናገረ ወይም ፈጸመብህ፣ ያንን ቁጣህን መወጣት እየቻልክ ቁጣውን ያፈነ ሰው አላህ ሱብሓነሁ ወተዓላ የቂያማ ቀን ቀልቡን በደስታ ይሞላለታል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ወመን መሻ መዐ አኺህ ፊ ሓጀትን ሐታ የቅዲሃ ነው። በአንድ ወንድሙ ጉዳይ ላይ የተንቀሳቀሰ እስከምትፈጸም ድረስ አብሮት የሆነ ሰው ተበተ አላሁ ቀደመይህ የውመ ተዙሉል አቅዳም፣ እግሮች በሚዳልጡበት የቂያማ ቀን አላህ እግሮቹን ያጸናለታል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ሲራጥ ላይ ነው አይደለም እየዳለጠ የሚወድቀው ሰው፣ አላህ ጽናት ይሰጠዋል። ይህ በጣም ትልቅ አጅር ያለው ጉዳይ ነው ማለት ነው። በአላህ እምላለሁ አሉ ነቢያችን፣ የመርየም ልጅ ዒሳ ታላቁ ነቢይ እኮ ፈጀር ረውሓ በሚባለው ቦታ ሐጅና ዑምራ ሊያደርግ ከዓባ ይገባል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ነቢዩላህ ዒሳ ሐጅ ያደርጋል በእኛ ሐጅ አደራረግ። መጨረሻ ላይ ግን አላህ የጻፈው ቃል ይፈጸማል።
ኩሉ ነፍሲን ዛኢቀቱል መውት እሳቸውም ይሞታሉ ነብዩ ምን አለ ወዩሰሊ ዐለይሂ ልሙስሊሙን ሙስሊሞችም ይሰግዱበታል እሱ ራሱ ሲወለድ ሕፃን እያለ ሲጠይቁት ምንድነው ያለ ወሰላሙ ዐለየ የውመ ውሊድት ወየውመ አሙት ወየውመ ኡብዓቱ ሐያ ስወለድም ስሞትም ተቀስቅሸም በመነሳበት ጊዜ ሰላም በእኔ ላይ ይሁን ብሎ ሕፃን እያለ ተናግሯል እሱም ይሁን ሞት ይቀምሳል ነቢዩላህ ዒሳ ዓለይሂ ሰላም ነቢያችን ሰለላሁ ዐለይሂ ወሰለም ግን ለነቢዩላህ ዒሳ أمتاتشون سلام تادر سلين يلالو يقول كما في مسند أحمد بسند صحيح عن أبي هريرة عن النبي صلى الله عليه وسلم قال نبياتش من يلالو وإني لأرجو إن طال بي عمر أن ألقى عيسى ابن مريم نيكو الله دمين بيارزمو نبي الله عيسى بقنا نيو ودالو علو فإن عجل بي الموت موت قنهني ليك شكو لبن عجلي تولو درسو كمتا فمن لقيه منكم فليقرئه مني السلام كنا انت محل ياغنيو كأمتوچه نبي الله عيسى عليه سلام تادرس لن يلالو رسولاتشن صلى الله عليه وسلم إنيا من قدي كأرض الحبشة لنبي الله عيسى سلام تادرسلن السلام عليك يا نبي الله የነብዩን ሰላምታ እናደርሳለን ይህ ካሴት የሚደርሳችሁ ሰዎች በህይወት ከተገኛችሁ ሰላምታ አድርሱ ኢንሻአላህ ናም ነብዩላህ ዒሳ ከሞቱ በኋላ ግን